በየጊዜው ይዘን የምንንቀሳቀሰው የእጅ ስልካችን እኛን ሙሉ ለሙሉ ድርጊታችንን የት እንደምንገኝ ከማን ጋር ምን እንደምናወራ ሁሉንም ኢንፎርሜሽናችንን አሳልፎ ለሌላ አካል ሼር ማድረግ ይችላል። አንድ ሰው በስልካችን አማካኝነት ሙሉ ለሙሉ እኛን መቆጣጠርና ሊከታተለን ይችላል። ስልካችን የራሱ የሆነ ማይክሮፎን ስላለው በማይክሮፎን አማካኝነት ድምጻችንን መቅዳት ይችላል። በካሜራ አማካኝነት ደግሞ በቪዲዮና በፎቶ ጭምር ሪከርድ በማድረግ እኛን ለምንከታተለን ሰው አሳልፎ በመስጠት ለጥቃት ሊያጋልጠን ይችላል። እኛም ደግሞ የአንድን ሰው ስልክ በመጠቀም አንድን ሰው ሙሉ ለሙሉ መቆጣጠርና መከታተል እንችላለን። ይሄ በጣም አደገኛና ጥንቃቄ ልናደርግበት የሚገባ ነገር ነው። በዛሬው ቪዲዮ ከብዙ ሴቲንጎች ውስጥ የተወሰኑ ሴቲንጎችን በማስተካከል ስልካችን ስለኛ መረጃ አሳልፎ እንዳይሰጥ ማድረግ የምንችልበት ቪዲዮ ነው። ይሄንን ችግር ለማስተካከል ወደ ዋናው የስልካችን ሴቲንግ እንመጣለን። ሴቲንግን አንድ ጊዜ በመጫን እንገባለን። ከሴቲንግ ስር ከተዘረዘሩት ውስጥ ወርታች ስክሮል ዳውን በማድረግ ጎግል ሰርቪስ የሚለውን እዚህ ጋር እናገኛለን። ጎግል ሰርቪስን አንድ ጊዜ በመጫን እንገባለን። ሪኮመንድድ እና ኦል ሰርቪስስ የሚሉት አማራጮችን እናገኛለን። ኦል ሰርቪስስ ስር እንመጣለን ነው። ከኦል ሰርቪስ ውስጥ ወርታች በመውረድ ፕራይቬሲ ኤንድ ሴኩሪቲ የሚለውን ወርታች በመውረድ እናገኛለን። ከፕራይቬሲ ኤንድ ሴኩሪቲ ስር አድስ ፐርሰናላይዝ ዩዚንግ ሼሪድ ዳታ ፎን ነምበር ቬሪፊኬሽን ሲስተም ሰርቪስስ የሚሉ የተዘረዘሩ ሴቲንጎች አሉ። ከዛ ውስጥ ፐርሰናላይዝ ዩዚንግ ሼሪድ ዳታ የሚለውን አንድ ጊዜ በመጫን እንገባለን። ፐርሰናላይዝ ዩዚንግ ሼሪድ ዳታ ስር ስንመጣ በእንደዚህ አይነት መልኩ ከፍቶልኛል። በእናንተ ላይ ከዚህ የበለጠ አፕሊኬሽኖችን ልታገኙ ትችላላችሁ፣ ወይንም ደግሞ ከዚህ ያነሰ ሊሆን ይችላል። ፐርሰናላይዝ ዩዚንግ ሼሪድ ዳታ ስር ከመጣን በኋላ እነዚህ የመጡልንን አፖችን ወይንም የመጡልንን አፕሊኬሽን ኦን ሆኖ የተቀመጡትን ሁሉ ኦፍ እናደርጋቸዋለን። የኔ ስር ማፕስ አለ፣ ጂሜል፣ ክሮም እና ወርታች ኮንታክትስ፣ ኤክስተርናል ሚዲያ እዚህን አፖችን ኦፍ እናደርጋቸዋለን። ፐርሰናላይዝ ዩዚንግ ሼሪድ ዳታ ስር ያሉትን ኦፍ ካደረግን በኋላ ላይ ቀስቷን አንድ ጊዜ መጫን ወደኋላ እንመለሳለን። ወደ ኋላ ስንመጣ አሁንም ጎግል ሰርቪስ ስር ኦል ሰርቪስስ ስር በመግባት ፕራይቬሲ ኤንድ ሴኩሪቲ ስር እንመጣለን። አሁንም ፕራይቬሲ ኤንድ ሴኩሪቲ ስር ከመጣን በኋላ ዩሴጅ ኤንድ ዲያግኖስቲክስን አንድ ጊዜ እንጫነዋለን። ዩሴጅ ኤንድ ዲያግኖስቲክስ ስር ስንመጣ ኦን ሆኖ ካለ ማንኛውም እዚህ ዲቫይስ ላይ ወይንም ደግሞ ስልካችን ላይ የምንጠቀማቸው አፖች በሙሉ ምን እንደምንጠቀማቸው ሙሉ ለሙሉ መረጃውን በጎግል አማካኝነት የምንጠቀማቸውን አፖች ለምን እንደምንጠቀም ምን እንደምንጠቀም አካል አሳልፎ መስጠት ይችላል ማለት ነው። ኦን ሆኖ ካለ ዩሴጅ ኤንድ ዲያግኖስቲክስ ኦን ሆኖ ካለ በስልካችን ላይ የምንጠቀማቸውን አፖችን በሙሉ ለሌላ እኛን ትራክ ለሚያደርገን ወይንም ለሚሰልልን በስልካችን አማካኝነት እንቅስቃሴያችንን ለሚቆጣጠር አካል አሳልፎ መስጠት ይችላል። ስለዚህ ዩሴጅ ኤንድ ዲያግኖስቲክስ ኦን ሆኖ ካለ ኦፍ እናደርገዋለን። ዩሴጅ ኤንድ ዲያግኖስቲክ ኦፍ ማድረጋችን የምንጠቀማቸውን አፕሊኬሽኖች ለምን እንደምንጠቀም አሳልፎ ለሌላ ሰው መስጠት ብቻ ሳይሆን የምንጠቀማቸው አፖች ስልካችን ላይ ወይንም ዲቫይሳችን ላይ ያለው አፕሊኬሽን በሙሉ ባክግራውንድ እንዲሰሩ አፖቹ እንዲሰሩ ያደርጋል። ይሄ ደግሞ ባትሪያችን የስልካችንን ባትሪ ቶሎ እንዲያልቅ የሚያደርግና የስልካችን ባትሪ አጭር እድሜ እንዲኖረውና ቶሎ ባትሪ እንዲጨርስብን የሚያደርገው ዋነኛው ዩሴጅ ኤንድ ዲያግኖስቲክስ ኦን ሆኖ ካለ ባትሪያችንን በደንብ ይጨርሳል ማለት ነው። ይሄንን ዩሴጅ ኤንድ ዲያግኖስቲክስን ኦፍ አደረግን ማለት የስልካችንን ባትሪ ላይፍ አራዘምን ወይንም ደግሞ ቶሎ ባትሪ እንዳያልቅብን ማድረግ እንችላለን ማለት ነው። ስልካችን ቶሎ ባትሪ እንዲጨርስ ከሚያደርጉት ዋነኞቹ አንዱ ይሄ ነው። ስለዚህ ትራክ የሚያደርጋችሁ ወይንም ደግሞ እኛ ሰልለንና ለማካኝነት ሊቆጣጠረን የሚፈልግ ሰው
እድሉን እንዳያገኙ ያደርጋል። ሁለተኛ ደግሞ የስልካችንን ባትሪ እንድንቆጥብ ይረዳናል ማለት ነው። ዩሴጅ ኤንድ ዲያግኖስቲክስን ኦፍ እናደርገዋለን። አሁንም ቺኛቷን ቀስቷን በመንካት ወደ ኋላ እንመለሳለን። ወደ ኋላ ከመጣን በኋላ ኦል ሰርቪስስ ስር አሁንም በመምጣት እዚሽ ጋር ፕራይቬሲ ኤንድ ሴኩሪቲ ስር አድስ የምትለዋን አንድ ጊዜ በመንካት እንከፍታለን። አሁንም እዚህ አድ ስር ስንመጣ ማንኛውም ስልካችን ላይ የምንጠቀመውን ሰርች የምናደርገውን የምንጻጻፈውን እንዲሁም ደግሞ የምናወራውን በስልካችን ማይክሮፎን አማካኝነት ድምጻችንን በመቅዳት እኛን ለመቆጣጠረን አካል አሳልፎ መስጠት ይችላል ማለት ነው። የምናወራውን ነገር በስልካችን ላይ የምንጽፈውን ሰርች የምናደርገውን ነገር በሙሉ አሳልፎ ለሌላ አካል ወይንም እኛን ትራክ ለሚያደርግን ለሚቆጣጠረን ሰው በመስጠት ለጥቃትም ሊያጋልጠን ይችላል። አድስ ስር ከመጣን በኋላ ሁለተኛ ላይ ሪሴት አድቨርታይዚንግ አይዲ አንድ ጊዜ ነካዋለን። ሪሴት አድቨርታይዚንግ አይዲ አንድ ስነካው በእንደዚህ አይነት መልኩ ይመጣልናል። ኮንፊርም እናደርገዋለን። ኮንፊርም ካደረግን በኋላ አሁንም ሁለተኛ ላይ በመምጣት ዲሌት አድቨርታይዚንግ አይዲ የሚለውን እንጫናለን። ዲሌት አድቨርታይዚንግ አይዲ ከዚህም በፊት ስንጠቀማቸው የነበሩትን ሰርች ስናደርግ የነበረውን ነገር በሙሉ እዚህ ጋር ሰብስቦ የሚይዘውን ስልካችን ላይ በጉግል አማካኝነት ሴቭ ተደርጎ ያለውን ዲሌት እናደርገዋለን። ዲሌት አድቨርታይዚንግ አይዲ የሚለውን በመጫን ዲሌት እናደርገዋለን። ከታች ዲሌት አድቨርታይዚንግ አይዲ የሚል እናገኛለን። ዲሌት አድቨርታይዚንግ አይዲ እንጫነዋለን። ዲሌት አድቨርታይዚንግ አይዲ ዲሌት በማድረግ እንወጣለን። በእንደዚህ አይነት መልኩ እነዚህን ሴቲንጎችን በማስተካከል በስልካችን አማካኝነት ሌላ አካልኛ ሳናውቅ ሙሉ ለሙሉ እንቅስቃሴያችንን ኮንትሮል የሚያደርግና የት እንዳለን ምን እንደምንሰራ ምን እንደምናወራ ከማን ጋር እንደምናወራ ሙሉ መረጃ እንዳያገኝ ማድረግ እንችላለን ማለት ነው። ይሄ ለጥቃትም ያጋልጠናል። ከትራክ እንዳንደረግ አንድ ሰው እንቅስቃሴያችንን እንዳይቆጣጠር የት እንዳለን ምን እንደምንሰራ ምን እንደምናወራ እንዳይቆጣጠረን ጥንቃቄ የምናደርግበት ሴቲንጎች ናቸው። የስልካችንን ባትሪ ቶሎ እንዳያልቅብን የምናደርግበት ስልካችን ባትሪ ጨርሶም አልቆም ቢሆን እንኳን በዛው ባለቀው ባትሪ ስልካችንን ለረጅም ጊዜ እንድንጠቀም ሊያደርገን ይችላል። የስልካችን ባትሪ ቢያልቅ እንኳን ስልካችን ቶሎ እንዳይዘጋና ለተወሰነ መጠቀም እንደምንችል ይረዳል። እነዚህ ሴቲንጎችን በማስተካከል ራሳችንን ከአደጋ ራሳችንን መጠበቅ ሊኖርብናል። እንዲሁም ደግሞ አንድን ሰው መቆጣጠር ወይንም ደግሞ ትራክ ማድረግ ስንፈልግ ይሄንን በሚቀጥለው ቪዲዮአችን የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ከፊት ለፊት የደወል ምልክት አለች። የደወል ምልክቷን አንድ ጊዜ በመንካት ኦል የምትለው ላይ አድርጓት። ይህን ቪዲዮ ከወደዳችሁት ላይክ ሼር አድርጉ፣ ለሌሎች ጓደኞቻችሁም አድርሱ እያልኩኝ በመቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።